100 ግመሎች። በድሮ ጊዜ በአንዲት ትንሽዬ ከተማ ውስጥ የሚኖር ወጣት ነበረ። ታዲያ ይህ ሰውዬ በህይወቱ ደስተኛ አልነበረም። ምክንያቱም ደግሞ ህይወቱ በችግር የተሞላ ነው ብሎ ስለሚያስብ ነበር። ታዲያ በአንድ ወቅት በዛች ትንሽዬ ከተማ እጅግ የተከበሩ ትልቅ ሰው እንደመጡ ይሰማል። እርሱም በዛው ዕለት ምሽት እሳቸው ወዳረፉበት ቦታ ሄዶ እንዲህ ብሎ ጠየቃቸው። እንዴት አመሹ አባቴ? ዛሬ እርስዎ ጋር የመጣሁት በህይወቴ ደስተኛ ስላልሆንኩ ነው። ምክንያቱ ደግሞ ሁሌ በችግር የተከበብኩ ሰው ነኝ። የቤት ውስጥ ችግር፣ የስራ ቦታ ውጥረት፣ አንዳንዴም መታመም ብቻ በጣም ነው የደከመኝ። ስለዚህ ከእርስዎ የምፈልገው እነዚህን ሁሉ ችግሮች እንዴት ማሸነፍና እንዴት ደስተኛ ህይወት መኖር እንደምችል እንዲነግሩኝ ነው። እሳቸውም ልጄ ዛሬ ስለመሸ ነገ ማለዳ ምን ማድረግ እንዳለብህ እነግርሃለሁ። ባይሆን እነዚህን 100 ግመሎች ለዛሬ ምሽት ብቻ ጠብቅልኝ። ሁሉም ግመሎች ቁጭ ሲሉልህ መተኛት ትችላለህ። እርሱም ተስማማ። በሚቀጥለው ቀን ማለዳ መጥተው ልጄ እንዴት አደርክ ሲሉት፣ አይ አባት፣ ለአንድ ደቂቃ እንኳን አልተኛውም። ግመሎቹ ግማሾቹ ራሳቸው ቁጭ ሲሉ፣ ሌሎቹ ደግሞ እኔ እየዞርኩ አስቀመጥኳቸው። የተቀሩት ግን እንዲሁ ሲያስቸግሩኝ ቁጭ ብዬ ነው ያደርኩት አላቸው። እሳቸውም ትናንት ያየው ነገር ነው የዚህ ጥያቄ መልሱ። አንዳንድ የህይወት ችግሮች በራሳቸው ጊዜ ይፈታሉ፣ ገሚሶቹ ደግሞ በአንተ ጥረት፣ የተቀሩት ደግሞ ምንም ያህል ብትጥር አትፈታቸውም። ችግሮች የህይወታችን አንድ አካል ናቸው። ህይወት ወጀቡ እስኪያልፍ መጠበቅ ሳትሆን በዝናቡም ውስጥ ሆኖ መደሰትን ይጨምራል። እንግዲህ ከዚህ ታሪክ ምን ተማርን የሚለውን ኮሜንት ላይ ሀሳብ አስተያየታቸውን አስቀምጡልን። ይህንና መሰል ታሪኮች ለማግኘት ቻናሉን ሰብስክራይብ፣ ሼር፣ ላይክ አድርጉ። አመሰግናለሁ።